በምድር ታንክ በሰማይ ሚግ እሩምታ ቢፈጥሩም ሞትን የናቀ ትውልድ ለመፈጠሩ ምስክሮች አብዮተኞች የአማራ ፋኖ ታጋዮች ናቸው። ወላሂ ከእንግዲህ በኋላ እኔ አማራ አልሆንም የተባለበትን አንገት የደፋንበትን አያሌዎችን ያጣንበትን የጨለማ ዘመን በክንዳቸው ወደ ብርሃን እየቀየሩ ጨካኙን አገዛዝ እየገረሰሱት እነሆ የድል ብስራት ሊያሰሙ 11ኛው ሰዓት ላይ ብቻ ይገኛሉ። ስለዚህ የምንላችኋለን የሰሜን ሸዋ ዞን ዋና መቀመጫ ደብረ ብርሃን ከተማ በፋኖ ከበባ ውስጥ መግባቷ ተነገረ። የጌታቸው ረዳ ከትግራይና ህወሓት አብይን አምኖ መነጠሉ እንደ ይልቃል ከፋለ የስራ አጥነት ባጅን ከማስገኘት ውጭ ተርፎ ኪሳራ መሆኑን የውስጥ አዋቂ ምንጮች ገለጹ። በተያያዘ ዜናም የቀድሞው የአማራ ክልል ፕሬዝዳንትና የአማራን ህዝብ ጨፍጭፉልኝ ብሎ አብይን የጠየቀው የአማራ ታሪካዊ ጠላት የሆነው ይልቃል ከፋለ በአዲስ አበባ በአንድ ክፍለ ከተማ ትምህርት መምሪያ ውስጥ መመደቡ ተነገረ። ሼህ ሁሴን ጅብሪል ብርጌድ በ24 ሰዓት ውስጥ 2 ከተሞችን የተቆጣጠረበት አስደናቂ ኦፕሬሽን የአማራ ህዝብ ጮቤ ያስረገጠ የአገዛዙን ኃይሎች ክፉኛ አስደንግጧል። የተቆጣጠራቸው ከተሞችስ እነማን ናቸው? እናደርሳችኋለን። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ መደመጥ ያሉባቸውን መረጃዎች ወደ እናንተ ማድረስ ጀምረናል። አብራችሁን ቆዩ። በምድር ታንክ በሰማይ ሚግ እሩምታ ቢፈጥሩም ሞትን የናቀ ትውልድ ለመፈጠሩ ምስክሮች አብዮተኞች የአማራ ፋኖ ታጋዮች ናቸው። ወላሂ ከእንግዲህ በኋላ እኔ አማራ አልሆንም የተባለበትን አንገት የደፋንበትን አያሌዎችን ያጣንበትን የጨለማ ዘመን በክንዳቸው ወደ ብርሃን እየቀየሩ ጨካኙን አገዛዝ እየገረሰሱት እነሆ የድል ብስራት ሊያሰሙ 11ኛው ሰዓት ላይ ብቻ ይገኛሉ። የጌታቸው ረዳ ከትግራይና ህወሓት አብይን አምኖ መነጠሉ እንደ ይልቃል ከፋለ የስራ አጥነት ባጅን ከማስገኘት ውጭ ተርፎ ኪሳራ መሆኑን የውስጥ አዋቂ ምንጮች ገለጹ። በተያያዘ ዜናም የቀድሞው የአማራ ክልል ፕሬዝዳንትና የአማራን ህዝብ ጨፍጭፉልኝ ብሎ አብይን የጠየቀው የአማራ ታሪካዊ ጠላት የሆነው ይልቃል ከፋለ በአዲስ አበባ በአንድ ክፍለ ከተማ ትምህርት መምሪያ ውስጥ መመደቡ ተነግሯል። ይልቃል ከፋለ የአማራን ህዝብ በኦሮሞማ አራዊቶች እንዲጨፈጨፍ ከፈረመና ከህዝቡ ሙሉ በሙሉ ከለዩት በኋላ ለትንሽ ጊዜ የስራ አጥ መታወቂያ ሰርተውለት ቆዩ። ከዛም የጉለሌ ክፍለ ከተማ የትምህርት መምሪያ ውስጥ መደቡት። ወርሙማ የኛን በቀል ተበቀለልን ይላል መረጃው። አመልሽ ካልጋ ወደ መሬት የሚያንከባልልሽ ይላል አዝማሪው በግጥሙ። የይልቃል ከፋለ ጣፈንታው ይህ ነው ሆኗል። የአማራ ህዝብን ወክሎ በክብር ከፍ ብሎ ከተሰቀለበት የስልጣን እርከን የወከለውን የአማራን ህዝብ በማዋረዱ እንዲሞት በመፍረዱ እሱም ተዋርዶ ቁጭ አለም። ለወትሮው የአማራን ህዝብ በክፉም በበጎም ጊዜ የመራ ፕሬዝዳንት፣ ምክትል ጠቅላይ ሚኒስተር ከመሆን የዘለለ ሚኒስቴርና ሚኒስተር ዴታ ሲሆን ተመልክተናል። የይልቃል ከፋለ ግን የከፋ ነው። በተመሳሳይ አይነትም ጌታቸው ረዳ ምናልባትም የለሚኮራ ክፍለ ከተማ የደንብ አስከባሪ ቡድን መሪ ወይም የምግብና መጠጥ ቁጥጥር ኃላፊ ከመሆን አይዘልም። ወረሙማ ከተጠቀመብሽ በኋላ ሁልሽን በከፋ መልኩ ያንኮታኩቶሻል። እድሜ ከሰጣችሁ ለብአዴናውያን በሙሉ የጊዜ ጉዳይ ብቻ ነው። የሆነው ሆኖ አረጋ ከበደ የ3 ወራት ቀጠሮ እስካሁን አፈጻጸም በብአዴን ቤት እንዴት እየተገመገመ ይሆን ጥያቄ ውስጥ ከቷል። ሼህ ሁሴን ጅብሪል ብርጌድ በ24 ሰዓት ውስጥ 2 ከተሞችን የተቆጣጠረበት አስደናቂ ኦፕሬሽን የአማራን ህዝብ ጮቢያ ሲያስረግጥ የአገዛዙን ኃይሎች ክፉኛ አስደንግጧል። የአማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ብርጌድ በደቡብ ወሎ ዞን መቅደላ ወረዳ ውስጥ የሚገኙ 2 ከተሞችን ተቆጣጥሮ ድል ማስመዝገቡ ተገልጿል። ባለፉት 24 ሰዓታት ውስጥ መጀመሪያ ወደ ኮብሪ ከተማ ገብቶ ብርጌዱ በሰራው ኦፕሬሽን በጠላት ላይ ከፍተኛ ጉዳት ያደረሰ ሲሆን አንድ የታወቀ ሽፍታም ለብልጽግና ወግኖ ሀገር ሲያስለቅስ ስለነበር አፍነው ትጥቁን ተረክበውታል። የፋኖ አባላቱ የታቀደውን ኦፕሬሽን ካሳኩ በኋላ ከተማዋን ለቀው ወጥተዋል። ከኮሬብ መልስ ወደ ደብረ ዘይት ከተማ ተጉዘው ጠላትን በታትነው ደብረ ዘይትን በቁጥጥር ስር አውለውታል። የአማራ ሳይንት መቅደላ ክፍለ ጦር ዘመቻ መምሪያ ኃላፊ እንዲሁም የሼህ ሁሴን ጅብሪል ብርጌድ አዛዥ በሆነው ሻለቃ በለጠ ምትክ የተመራው ይህ ኦፕሬሽን ደብረ ዘይት ያለው ጠላት ካምፕ እንዲወድም የተደረገ ሲሆን በዚህም የጠላት ሎጂስቲክስ ግብዓቶች እንዲወድሙ መደረጋቸው ታውቋል። ሞታይ ፈሪዎቹ የሼህ ሁሴን ጅብሪል ብርጌድ ፋኖች የጠላትን ካምፕ አቃጥለው ሲያበቁ ተጨማሪ ጠላት ከኮሬብ አቅጣጫ ወደ ደብረ ዘይት ሲመጣ ድርስም የተባለ ስፍራ ላይ ደፈጣ ጥለው 5 ሲያቆስሉ 1 እስከ ወዲያኛው እንደሸኙ የብርጌዱ ህዝብ ግንኙነት ፋኖ ቃላብ ወርቅዬ ተናግሯል። የሰሜን ሸዋ ዞን ዋና መቀመጫ ደብረ
ብርሃን ከተማ በፋኖ ከበባ ውስጥ መግባቷ ተነገረ። የሰሜን ሸዋ ዞን ዋና መቀመጫ የአዲስ አበባ የቅርብ ርቀት የኦህዴድ ብልጽግና የፖለቲካ ቁማር መቆመሪያ የአማራ መጥፊያ የሴራ እርካብ ወይና ደጋማዋ አርቲስቶች መዳረሻ ደብረ ብርሃን ከተማ በፋኖ ከበባ ውስጥ መግባቷ እርግጥ ሆኗል። ከተማዋ ካሁን በፊት ከበርካታ የአማራ ክልል ከተሞች በምግባር ቀደምትነት የፋኖ የአይን ማረፊያ በመሆን በርካታ ያገዛዙ ጦር እንደ ቅጠል የረገፈባት ከተማ ናት። ያገዛዙ የኢንዱስትሪ መንደር እየተባለች የአርሶ አደሩን መሬት እየቆረሱ የዘመድ ማውጫ ያደረጓትና የከተማዋ ነዋሪ እፎይታ የተነፈገባት ደብረ ብርሃን በልጆቿ እጅ ልትገባ ታሪካዊ ሰዓታት ብቻ ይጠብቃሉ። በጀግናውና ባሳገድ መኮንን ኮቲ በሚራመደው ኢንጂነር ሲያስብ ሸዋ ደሳለኝ የሚመራው የአማራ ፋኖ ሸዋ እዝ ሰምን መላክ ያወጣዋልና ስምን ከግብር ከእውነት ከተግባር ጋር አጣምሮ እያደፋፈረ በጦር ሜዳም ከጓደኞች ጋር ሆኖ ከጠላት ፊት ለፊት ገጥሞ እየተናነቀ ዛሬም በሴራ ሳይሸበር በጥቅም ሳይታለል የነገስታቶች ቀዬ የሰጠውን አደራ በብቃት እየተወጣ ይገኛል። ዛሬ ደግሞ ዋና ከተማችንን ተቆጣጥረን ያገዛዙን አከርካሪ መተን ወገኖቻችንን ፈቅደን የተሳካ ኦፕሬሽን ለመስራት የከተማዋን ዙሪያ ገባውን ይዘናልና የከተማው ህዝብ ከመሸ በጊዜ ወደ ቤት በመግባት እንዲተባበረ ሲሉ አስጠንቅቀዋል። ብልጽግና ከሰሞኑ በዝች ከተማ ህዝባዊ ውይይት በሚል የኦሮሚያ ከፍተኛ አመራሮችን ልኮ ከከተማውና ከአማራ ክልል አመራሮች ጋር ፋኖን በጋራ ለማስወገድ በሚል የጨረቃ ስምምነት መፈራረማቸውም ይታወሳል። አይበገሬዎቹ የሻለቃ የኔዓለም ልጆች ለጥፋት በተሰማራው የአብይ አህመድ አውዳሚ ሰራዊት ላይ ቁሳዊና ሰብአዊ ኪሳራ ደርሰዋል። የአማራ ፋኖ በጎጃም 5ኛ ክፍለ ጦር የነበልባሉ ገረመው ወንዳውክ ብርጌድ ሻለቃ 1ና 2 በወሰዱት እርምጃ በ4 ቦታዎች የጥፋት ተልዕኮ ሲፈጽም በነበረው ዙፋን ጠባቂ ሰራዊት ላይ ቁሳዊና ሰብአዊ ኪሳራ ደርሰዋል። ከሞት የተረፉ የአሸባሪው ሰራዊት አባላትም ለዘረፋ ገብተውባቸው የነበሩትን ቦርቧርን፣ ቀማኝን እና አጼ ዮሐን ለቀው ወደ ገነት አቦ ከተማ ገብተዋል። ከቀኑ 10 ሰዓት እስከ 12 ሰዓት ተኩል በገነት አቦ ከተማና አካባቢዋ በተደረገ አውደ ውጊያ አይበገሬዎቹ የሻለቃ የኔዓለም ልጆች የአብይን ዙፋን ጠባቂ ሰራዊት በቋንቋው ሲያናግሩት አምሽተዋል። በዕለቱ ቁጥራቸው ያልታወቁ የአገዛዙ ሰራዊት አባላት ሲሸኙ 3ቱ ለፋኖ እጅ ሰጥተዋል። ከሳምንት በላይ የንጹሐንን ሀብትና ንብረት ሲቀማና ሲያወድም የሰነበተው የብልጽግና ሰራዊት የፋኖን ውጊያ መቋቋም ተስኖት አምሽቷል። በአገዛዙ ውንብድና የተማረረው የቋሪት ወረዳ ማህበረሰብ የሞሽረት ትግሉን አጠናክሮ ቀጥሏል። ፋኖን ለሚያስመዘግበው አንጸባራቂ ድል ምሽግ ድረስ እየገባ ስንቅና ትጥቅ የሚያቀብለው የወረዳው ህዝብ ከብርጌድ አመራሮች ምስጋና ተችሮታል። ዘገባውን ያደረሰን የነበልባሉ ገረመው ወንዳወክ ብርጌድ የህዝብ ግንኙነት ነው። በትግራይ የተፈጠረው ለሰላም ስምምነቱና ለሰብአዊ መብቶች ጥሰት ስጋት የሆነው ውጥረት በሰላም እንዲፈታ ኢሰመኮ አሳሰበም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል በሁለት የህወሓት ቡድኖች መካከል የተፈጠረው ውጥረት የፕሪቶሪያው የሰላም ስምምነት በተሟላ መልኩ እንዳይፈጸም የሚያደርግና የሰብአዊ መብቶች ጥሰት ስጋት የሚፈጥር በመሆኑ በሰላም እንዲፈታ አሳስበዋል። በፌዴራል መንግስትና በህወሓት መካከል ሲካሄድ የነበረው ጦርነት በደቡብ አፍሪካ ፕሪቶሪያ በጥቅምት 2015 ዓ.ም በተፈረመ የሰላም ስምምነት መቋጨቱን ተከትሎ በክልሉ የተቋቋመው ጊዜያዊ አስተዳደር በሚመራው ህወሓት አባላት መካከል በዋናነት የፓርቲው ጉባኤ መካሄድ አለበትና የለበትም በሚል ጉዳይ በሁለት ጎራ ተከፋፍለዋል። በህወሓት ሊቀመንበር ዶክተር ደብረጽዮን የሚመራው ቡድን ባለፈው ዓመት ነሐሴ ወር ምርጫ ቦርድና የኢትዮጵያ መንግስት እውቅና የነፈገውን የመዳን ጉባኤ ያካሄደ ሲሆን የፓርቲው ምክትል ሊቀመንበር በነበረውና የጊዜያዊ አስተዳደሩ ፕሬዝዳንት በሆነው አቶ ጌታቸው ረዳ የሚመራው ጉባኤን በመቃወም ሳይሳተፉ ቀርቷል። ሁለቱ ቡድኖች ከዚያ ጊዜ ጀምሮ እርስ በርሳቸው በመግለጫ መወጋገዛቸው የተለመደ ቢሆን አቶ ጌታቸው መጋቢት 1 2017 ዓ.ም በሶስት የትግራይ ከፍተኛ ወታደራዊ አመራሮች ላይ እገዳ ከጣሉ በኋላ ውጥረት ከፍተኛ ደረጃ ላይ ደርሷል። ኢሰመኮ በመግለጫው አቶ ጌታቸው እገዳ ከጣሉ በኋላ የህወሓት ተወካይ መሆናቸውን የሚገልጹት አካላት በተለያዩ የክልሉ አካባቢዎች የጊዜያዊ አስተዳደሩን የመንግስት ተቋማት ለመቆጣጠር እንቅስቃሴ ማድረጋቸውን ተከትሎ ከክልሉ ነዋሪዎች ዕለታዊ እንቅስቃሴ ባሻገር በሰዎች ሰብአዊ መብቶች ላይ አደጋና ስጋት ፈጥረዋል ብሏል። ከአማራ ሚዲያዎች ህብረት የተላለፈ መልእክቱ ይድረስ ለአርበኛ ዘመነ ካሴ፣ ለአርበኛ ሀብቴ ወልዴ፣ ለአርበኛ ዋርኮምሬ ወዳጆ፣ ለአርበኛ ኢንጂነር ደሳለኝ ሲያስብ ሸዋና ለሌሎችም ጉዳዩ የጋራ ዓላማችንን በአንድነት እንድታስኬ
የምታስኬዱት በአንድ ድርጅት ስር እንድትሰባሰቡ ስለመጠየቅ ነው። እንደሚታወቀው የአማራን ሕዝብ እየሆነበት ባለው ነገር በማንቃት በማደራጀትና በመምራት ብዙ ሰርታችኋል። የከፈላችሁት መስዋዕትነትም የዚህ ትውልድ የጀግንነት አርማ ሆኖ ለዘላለም ሲታወስ ይኖራል። ያደረጋችሁት የማንነት ግዴታችሁን ኃላፊነታችሁን በመወጣት ቢሆንም የአማራ ሕዝብ ላደረጋችሁት ሁሉ ልባዊ ምስጋናውን ያቀርባል። ይሁን እንጂ ይህ ሁሉ እንቅስቃሴ በአንድ ወጥ ድርጅት አለመመራቱ ለጠላት የፕሮፓጋንዳ መሳሪያ ከመሆን ባሻገር የህዝባችንን የነጻነትና የህልውና ተስፋ እያደበዘዘው እንደሆነ ይሰማናል። በተደጋጋሚ የአንድነት ጥሪዎች ቢቀርቡም ቃል ቢገቡም በተግባር ግን የጋራ ቤት መፍጠር አልተቻለም። በጎንደርና በቤተ አማራ ወሎ የሚታዩት ጥሩ እንቅስቃሴዎች የሚበረታቱ ቢሆኑም ይህ ብቻ ግን በቂ አይደለም። ስለሆነም ከእንግዲህ ወዲህ ጊዜ ሳታባክኑ የራሳችንን አንድ የሆነ ተቋም በመመስረት በአንድ የትግል መስመር እንድትጓዙ አጥብቀን እንጠይቃለን። ይህን ካላደረጋችሁ የአማራ ህዝብም ታሪክም ይቅር የማይለው ስህተት እንደምትሰሩ ልንገልጽላችሁ እንወዳለን። የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ በያላችሁበት